በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ ወንድሞቼ እንዲሁም እህቶቼ እንኳን ለዐቢይ ጾም በሰላም አደረሳችሁ ለማለት ፈልጋለሁ። አሁን ያለንበት የጾም ወቅት ከመሆኑ አንፃር ወደ ጌታችን በንስሐ የምንቀርብበት ነውና በግብጽ ሀገር አባ እንጦስ በተባለ መጽሔት ላይ በግብጽ አባቶች የተጻፉ ከሚታተሙ ጽሑፎች ውስጥ ንስሐ የደስታ መንገድ የሚለውን አንዱን ጽሑፍ በዛሬው ዕለት ይዤላችሁ ቀርቤያለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በጥሞና ታዳምጡኝ ዘንድ እለምናለሁ። ንስሐ የደስታ መንገድ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። የሐዋርያት ሥራ ምዕራፍ 3 ቁጥር 19። ብዙ ሰዎች የንስሐን ጥቅም አያውቁም። ወደ ንስሐ አባት ዘንድ ቀርቦ ኃጢአትን መናዘዝ የዝቅተኝነት ስሜት መገለጫ አድርገው ይቆጥሩታል። አንዳንዶች ንስሐንና ደስታን ማገናኘት የሚያጋጥም ነው ይላሉ። ነገር ግን የተወሰነ የኃጢአት ሥራ ውስጥ ስንገባ ልማድ እየሆነ ይመጣል። ሱስም ይሆንብናል። አስተሳሰባችንም ይጨልማል። የኃጢአት ባሪያም እንሆናለን። ይህንን ሁኔታ ተከትሎ የተለያየ ስሜት ይሰማናል። የበደለኛነት ፍርሃት ስሜት በሕይወታችን ውስጥ ሳይኖር ሲቀር የደስታ ስሜት ይሰማናል። ደስታችን ወደ እንባ፣ ወደ ሐዘን፣ ወደ ለቅሶም ይቀየራል። ራሳችን ወደ ዐቢይ ተስፋ ስንገፋው፣ ልባችንን ከፍተን ብናስገባው ጌታ ምንም የሚሳነው ነገር እንደሌለ፣ ሕይወታችንን ሊለውጥ የታመነ እንደሆነ እንገነዘባለን። ሳምራዊቷ ሴት ወደ ውሃ መቅጃ መጣች። ኢየሱስ እንዲህ አላት፣ ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበር። ሴቲቱ ጌታን አለችው፣ አንተ አይሁዳዊ ስትሆን ሳምራዊት ከምትሆን ሴት ውሃ እንዴት ትለምናለህ? አይሁድ ከሳምራውያን ጋር አይተባበሩምና። የዮሐንስ ወንጌል ምዕራፍ 4 ከቁጥር 7 እስከ 9። የሳምራዊቷ ሴት ታሪክ በብዙ መንገድ ሕይወታችንን ይነካል። እግዚአብሔር ስለ እያንዳንዱ ያለውን ዕቅድም ያመለክተናል። መድኃኒታችን ወደ ሰማርያ መጣ። በቀትር ሰዓት ወደ ያዕቆብ ጉድጓድ ደረሰ። በጉድጓዱ አጠገብ ተቀመጠ። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበር። ይህ አጋጣሚ ነበረን? በዚያ ሰልፍ ከሴቲቱ ጋር በድንገት የተገናኘ ይመስለናል። በሕይወታችን ብዙ ድርጊት ይፈጸማል። የተፈጸመበት ጊዜ መፈጸም በሚገባው ጊዜ እንደሆነ እየተመለከትን፣ ነገር ግን ከዕድልና ከአጋጣሚ ጋር እናያይዘዋለን። በእግዚአብሔር ዘንድ ድንገተኛ አጋጣሚ የሚባል ነገር የለም። ነገሮችን አስቀድመው ከመፈጸማቸው በፊት ያውቃቸዋል። በሕይወታችን የሚፈጸሙት ክስተቶች በእግዚአብሔር ዕቅድ ውስጥ ያሉ እንጂ በድንገት የሚፈጸሙ አይደሉም። ለምንፈጽማቸውና በሕይወታችን ለሚደረገው ለውጥ ሁሉ እግዚአብሔር ዕቅድ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ውሃው ጉድጓድ በቀትር ጊዜ መጣ። ይህች ነፍስ ድህነትን እንደተጠማች ያውቃልና። በከተማው ሰው ሁሉ የተጣለች ሴት ከሰዎች ተደብቃ ወደ ውሃ ጉድጓድ እንደምትመጣም ያውቃል። መድኃኒታችን ይህችን ሴት በርኅራኄ ዓይን ተመለከታት። እንደሚያንገላቷትና እንደሚነቅፏት ሰዎችም አልነበረም። የተናገራት በቀስታና በማሰብ ነበር። ልቧ እንዲፈስና እንድታዳምጡ ያደረገ ንግግርን ተናገራት። ኢየሱስ ክርስቶስ በዚህ ሴት ጋር መነጋገር ጀመረ። ምክንያቱም እርሷ ከእርሱ ጋር ንግግር ለማድረግ እንደማትደፍር ያውቃልና። በዚያን ጊዜ አይሁድ ሳምራውያንን የሚመለከቷቸው እንደ አሕዛብ ነበር። በመካከላቸውም ጠላትነት ነበር። አስቀድሞ የሥጋ ጥምን የሚያረካው
እግዚአብሔር ስጦታ የሆነውን ውሃ እንድታጠጣው ቀስ በቀስ ስለ ሕይወት ውሃ እንድትጠይቀው ማደረጋት። በኃጢአት መኖሯንም ስለሚያውቅ ነው። ከክርስቶስ ጋር ለመነጋገር የምትገባ ሴት አልነበረችም። ጊዜው ሲደርስ እግዚአብሔር ከኃጢአተኞች ጋር ለመነጋገር አይጠየፍም። ጌታችን በሕይወቷ የተፈጸመውን እውነት ስትናገር አመሰገናት። ከእርሷ ጋር በሚኖር ንግግር ማንነቱን ገልጦ እንድትሸማቀቅ አላደረጋትም። ዓይኗን ገልጦ በውሃ ዳር የተቀመጠ ተራ መንገደኛ እንዳልሆነ አመለከታት። በመንገድ ዳር የሚቀመጥ የደከመውን መንገደኛ ስለ ሰው ሕይወት የሚገደው አይደለምና። በድንገት ሕይወቷ ሲለወጥ ይታወቃት ነበር። የሚላትን ሁሉ ለማድረግ ጉጉቷ እየጨመረ ሲመጣ እምነቷም ሲያድግ መመልከት ይቻላል። ማድጋዋን ትታ የከተማውን ሕዝብ ለመሰብሰብ ወደ ከተማ ሄደች። ሁሉንም ሰው መሲሁን እንዲመለከት ጋበዘች። እግዚአብሔር የሰው ልብ እንዲነካ ሲያደርግ ታላቅ ኃጢአት የተሸከመች ሴት ሕይወት እንዲለወጥ የማያደርግ ምንም አይነት እንቅፋት አይኖርም። ይህቺ ሴት በማመን ላይ ብቻ የቆመች አልነበረችም፣ ስለ ክርስቶስ የምትመሰክር ተከታይ ሆነች እንጂ። እግዚአብሔር ልብህ እንዲነካ ሲያደርግ በሕይወት ዘመን ሁሉ ተሰምቶ የማያውቅ ስሜት እንዲሰማህ ያደርጋል። ሕይወትህም ሊታመን ለሚችለው ለእግዚአብሔር አደራ ታስረክባለህ። ለዚህን ጊዜ ነው የተሻልክ ሰው የምትሆነው። እውነተኛ ደስታንም ገንዘብ ማድረግ የሚቻልህ፣ ከልብ የሚመነጭ እውነተኛ ደስታም የምትጎናጸፈው። እንደምን ያለ የተነሳኸኝ ተስፋ የሚያሳይ ድንቅ ስዕል ነው! እነሆም በዚያች ከተማ ኃጢአተኛ ሴት ነበረች። ፈሪሳውያን ቤት ለማዕድ እንደተቀመጠች ባወቀች ጊዜ ሽቶ የሞላበት የአልባጥሮስ ብልቃጥ አመጣች። በስተኋላውም ከእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመር። በራስ እግሯም ታብሰው እግሩንም ትስመው ሽቶም ትቀባው ነበረ። የሉቃስ ወንጌል ምዕራፍ 7 ከቁጥር 37 እስከ 38። ያላትን ሁሉ ምስጋናንና ክብርን ለተሞላው አስረከበች። ይህችም ሴት በኃጢአት የምትመላለስ ሴት ነበረች። ሕይወቷም በከተማው ለሚኖሩ ሁሉ የታወቀ ነበር። በጌታ ፍቅርና ትዕግስት ልቧ ተነካ። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈሪሳውያን ቤት እንደሆነ በሰማች ጊዜ ባትጋበዝ እንኳን በሰው ድግስ ላይ እንዳትካፈል የከለከላት ነገር አልነበረም። ጌታን ለማየት ወዳለችና ወደ ስምዖን ቤት ሄደች። ፍላጎቷ ወደ እርሱ መቅረብ፣ በሕይወቷም ፍቅሩ በእርሷ እንዲያድር ነበር። እርሷ ያላትን አቀረበች። ጌታም ያለውን ይሰጣት ዘንድ አንዲት ቃል አልተነፈሰችም። ነገር ግን ድርጊቷ የልቧን ስሜት ለመግለጽ ከንግግር ሁሉ በላይ ነበር። ለመድኃኒቷ ያላትን ፍቅር በማያቋርጥ እንባ ትገልጠው ነበር። በሐዘን እንባ ልቧ ተመትቶ የእንባ ጎርፍ ከዓይኗ ሲፈስ ሁሉም የሚመለከቷት ነበር። ንጹሕ የሆነ የንስሐ እንባ ወደ ጌታ እግሮች ደረሱ። እንባዋ በጉሮሮቿ አበሰች። የትሕትና ምልክት ሆኖ ተመዘገበላት። እግሮቹን ትስም ነበር። የንስሐ ልቧን እግዚአብሔር እንደተቀበላት የሚናገር ምልክት። ዋጋው እጅግ ውድ የሆነ የአልባጥሮስ ሽቶን ቀባቸው። ለብዙ ኃጢአቷ ብዙ ዋጋ የሚያወጣ እጅግ ውድ የሆነ ሽቶን አቀረበች። ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህን ኀፍረት እንዳይገልጥ ነጭ ልብስን እንድታገኝም ዓይኖችህን የምትኳለው ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔም የምወዳቸውን ሁሉ ገሥጻቸዋለሁ እመክራቸዋለሁም። ዮሐንስ ራእይ ምዕራፍ 3 ከቁጥር 18 እስከ 19። ሐሳባችንና ልባችንን እንዲቆጣጠር ከፈቀድንለት ኃጢአት ቤቱ ያደርገናል። ወደኛ ይመጣል፣ ያድጋል፣ ራሱን ያበዛል። ስለዚህ ሁልጊዜም በኃጢአት ፊት በራሳችን እንዘጋ ዘንድ የተዘጋጀን እንሆን። ከፈጠረህ አምላክ ጋር ያለህን ዘላለማዊ አንድነት የሚያልፍ የአጭር ጊዜ ደስታ ያበላሽብህ። አስታውስ፣ ኃጢአት ለእግዚአብሔር ያለህን ነገር ሰርቆ የሚወስድ ሌላ ቀማኛ ነው። ጾምና በጸሎት እግዚአብሔር የልብህን ጉድፍ ያጸዳ ዘንድ በርን የምትከፍትበት ቁልፍ ነው።
ያን ጊዜ ፈተናን በጽናት መክተህ የምትቆምበት ጸጋውና ኃይሉን ያጎናጽፋል። ከምንም በላይ ልታውቁ የሚገባ ነገር ለእግዚአብሔር የሚሳነው ነገር የሌለ መሆኑን ነው። ስለዚህ በመታገኘው በእያንዳንዱ ድል አምላክን ፈልገው። በመጨረሻም የንስሐን ጥቅም እንመለከት ዘንድ እግዚአብሔር የልቦናችንን ዓይን ይክፈት። በሕይወታችን እንለማመደው ዘንድ በተስፋና በይቅርታ ልብ ሆነን እንፈልገው። የደስታ ሕይወትን ከእርሱ ተቀበል። ክብር ምስጋና ይሁን ዘንድ ለአንድ አምላክ ለሚሆን ለአብ ለወልድ